ድብቅ አመሌ ልዳብሰው እግርሽን ፍቅሬን ልገላገል ሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ ድንቢ ለድንቢ አዋቂነት ይብቃሽ ይቅር አታስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ ድንቢ ለድንቢ እየዘፈንኩልሽ ልዳብሰው እግርሽን ልትንሁንና እንጣለው ይሉታል ትዝታ ጨዋታ ትዝታ ጨዋታ ናችሁ ቤተሰቦች እንግዲህ ተመልሰን መተናል። አሪፍ ጊዜ አሳልፈን በነበረን ታይም ነገር ግን እንደ ከሳን ነግራችሁናል እና ይቺን ለመናገር ነው ዛሬ ቪዲዮ የጀመርኩት። ይኸው እንደምታዩት በጣም ከስቻለሁ፣ እኔም ጓደኞቼ ማለት ነው። ምግብ በጣም አልተስማማንም እዚህ ሀገር እና እነሱ በጣም ነው የሚያሳዝኑት ማለት በቃ ምግብ ምንም ማሻአላህ በጣም ደስ የሚል ጊዜ እያሳለፉ ነው በዱባይ ላይ። እንግዲህ አብርሽና ሩታ ጓደኞቹ እንዳለ ተሰብስበው ማሻአላህ በጣም ደስ ነው የሚለው። የምርም እኔ ራሱ ቀን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ጣይባይቱ ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሰላም ሁሉ መልካም። ክርስቲያናት ወንድሞቼ ሰላም ብያለሁ። ሰላማችሁ ይብዛልኝ ባያላችሁበት ብዝት ስትረፍረፍ ይበላል እና ማሻአላህ እንዴ ዱባይ ከሄዱ አመረባቸው። የምር በጣም ነው ያመረባቸው። ማሻአላህ በጣም ደስ ይላል። እንደዚህ የሰው ልጅ ዘና ሲል ዱንያ ናት መቼም አትሞላምና እንደዚህ የሰው ልጅ ባለው ጊዜ ዘና ብሎ ትንሽ የት ሄዳችኋል እንኳን ሲባል እንዴ ዱባይ ሄደን እኮ እንደዚህ ተዝናናን ቁጭ ብሎ ሲወራ ማለት ነው። እና በጣም ነው ደስ የሚሉት የኔ ውዶች ማለት ነው። ሁሉ ጊዜ ሳቁልኝ ዘና በሉልኝ ይመቻችሁ የምር። እና ውዶቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ እስቲ እኛንም ደግሞ እንደዚህ ታዋቂ ሆነን ምንዝናና ያድርገኝ። ወይኔ ምን ልበላዩ እንደዚህ ወይም ያዝናና ባልበላችሁ። አረኛ ከአረብ ሸቃልነት ያውጣን አባቴ ከሁሉም ነገር። ሁለተኛ ደግሞ የኛ ልጆች በአረብ ሀገር ብዙዎቻቸው በጠለብ የሚመጡት አብዛኞቻቸው የተሰቃዩ ነው። አላህ ከዚህ ከስቃይም ያውጣቸው እንላለን። እንግዲህ ዱአ እናደርግላቸዋለን ውዶቼ፣ እናንተም ዱአ አድርጉላቸው። ምሳሌ አብዛኞቻቸው ተጠለብ ይወስዳሉ። ወስደዋቻቸው ምሳሌ ጠለብ ይወስዱና ምን ያደርጋሉ መሰላችሁ? ምግብ የለም፣ መተኛ ቦታቸው ጥሩ አይደለም። ሁለተኛ ደግሞ ስንት ሰዎች አሁን መርዝ እያበሉ እየሞቱ ነው እየተባለ ነው። አብዛኛው እንግዲህ አላህ እህትና ወንድሞቻችን እንግዲህ በስደት ላይ ያሉትንም አላህ ይርዳቸው፣ አላህ ይርዳን። አላህ ለሀገራችንም ያሰብነውን አሳክቶልን ለሀገራችን ያብቃን እንላለን። እና ጸጌና ሩትዬ አብርሽዬ ማሻአላህ በጣም ነው ደስ የምትሉት ውዶቼ ሁላችሁም ማለት ነው። እንደዚህ ዘና ፈታ ስትሉ በጣም ነው ደስ የምትሉት። በርቱ ነው የምለው እኔ መቼም የሰው ልጅ ተሰባስቦ እንደዚህ ሲኖር ዘና ሲል በጣም ደስታ ነው የሚሰማችሁ ማለት ነው የምር። እና እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩትዬ የኔ ቆንጆ አብርሽና ሩታ ማለት ነው ስለተጋባችሁ በጣም ነው ደስ ያለኝ። ደግሞ ዘና ፈታ ብላችሁ ደግሞ ተለጆቻችሁ ጋር የምትኖሩ ያድርጋችሁ። እና ውዶቼ አበረታቱኝ፣ እሺ ውዶቼ። ባለመብላታችን ውስጥ ምንድነው እየተሰማችሁ ያለው ነገር? ይሄ ጥያቄ ከኔ ውጪ ነው። እኔ የምፈልገውን እየበላው በጣም አሪፍ ሁኔታ ላይ ነኝ ያለሁት። ግን በቀን አንዴ ነው የምትበይው? እኔ ድንች በሚጥሚጣ የሆነ ድንች በሚጥሚጣ እዛ የለመድኩት አላገኘውም።
ቀቅሉልኝ ብላቸውም ሴቶቹ በእርግጥ አላ እንትን ነው እንደ ሴት አትሆኑም ምናምን ልላቸው ነበር፣ ግን ድካም በዛ። ፀሐዩ በጣም ያዳክማል። እንኳን ለእነሱ ለእኛም ይደክማል። እኔ አሁን ድንች በሚጥሚጣ ምናምን ቀቅላችሁ ብታበሉኝ ደስ ይለኛል። እኔ ያው ማይ ፌቨራይት ፉድ ሌላ ስጋ ምናምን ብዙ እኔ ወዳጅ አይደለሁም ታውቃላችሁ። እና ቲማቲም ቁርጥ ባይዘዌ ስጋ አልወድም የሚልና ይሳቅ አዞ ክትፎ ነው የሚበላው። በጣም ደስ የሚለው ነገር ልዩ ተስጦ ማለት ይሄ ነው። አንቺ ምን ትያለሽ? ቀኑ ሙሉ ባለመብላታችን ከሳችሁ ምናምን እንዲያሉ ኮመንት ላይ ታችሁ ከሆነ ከአንቺ ውጭ ሁላችንም ከስተናል። ያው ታውቃላችሁ ከሰም ስለማያስታውቅ ነው እንጂ ከስተም ሊሆን ይችላል። ድጋፍ እንዲህ አይነት ድጋፍ አይተሽ አታውቂም። ሰው አንቺም ተሰማሽ ጋር ይስቲ እኔማ ያው የምንፈልገውን ምግብ ባለማግኘታችን ነው ብዬ ነው ማስበው። ምክንያቱም ያው መጀመሪያ ሰሞን ምንድነው ሩዝ ምናምን ነው የምናውቀው፣ ፓስታ እንደዚህ አይነት ነገሮች ናቸው። እንደ ኢትዮጵያ ደግሞ የለመድነው እንጀራ ነው። እንጀራ ያለበት እኔ የምለው ማለት ነው ዱባይ ላይ ምግብ የለም እንዴ? ኧረ ተው ኧረ ተው አበሾች ዱባይ ላይ የምትኖሩት ኧረ ተው ኧረ ተው። እንዲያው ሩታና አብርሽን ጓደኞቻቸውን እንዲያው ዘና አድርጎልን ጋብዟቸው። መቼም የአበሻ ምግብ ሞልቷል። እሳቸው ላያውቁ ይችላሉ። እናንተ ወስዳቸው ዝናናቸው። ተው እንጂ ድንች በምጥምጣ አላለም። በነገራችን ላይ ድንች በምጥምጣ በልታችሁ ታውቃላችሁ? እኔ ለራሴ መቼም ከሱ ነው የሰማሁት። ድንች በምጥምጣ ቀምሼም አላውቅም፣ አይቼም አላውቅም። ያኔ ሞክሬ አላውቅም ምን እንደሚል። ለነገሩ እኔ ድንች ብዙም አይደለሁም። እሺ ኢትዮጵያ ሀገሬ፣ እውነትም ሀገራችን እኮ እንዲያው ትኑርልን። የምር አላ ብቻ ይሄን ጦርነት ብቻ ረጋ ያድርግልን፣ ያንሳልን ይሄን ጦርነት። እንደ ሀገራችን እኮ ምንም ነገር የለም። ሲሪየስ ያኔ የፈለጋችሁን በልታችሁ እንደፈለጋችሁ ሂዳችሁ ከየት መጣህ ብሎ የማይጠየቅበት አገር ቢኖር ኢትዮጵያ እኮ ናት። የምር ከሌላ አገር መጥቶ ኢትዮጵያ ላይ ቤት ሰርቶ ምናምን የሚኖሩ ስንት ሰው አለ ማለት ነው። አይጠየቅም ከየት ሀገር መጣህ ተብሎ እና በጣም ደስ የምትል ሀገር ነው ያለን አንዳንድ ጊዜ እና አምሮባችኋል። ዝም በላችሁ አልቀጣናችሁም። በጣም ነው ውብ የሆናችሁት ማለት ነው። እና ማሻአላ ብያለሁኝ። በርቱ፣ ዘና በሉ። አባቴ እንደዚህ ዘና ስትሉ በጣም ነው የሚያምሩባችሁ። ስስቁ፣ ስትጫወቱ ማለት ስትጣሉ ብቻ ነው እኔ የምጣላው። ሲሪየስ በዛ ምክንያት ነው ከሳ ነው ምግብ ብቻ አይደለም እንጂ ቦታ ሚወስደልች ያለ ነው እዛው ኤርናሞል አካባቢ ነው ወይስ ምናምን እስክንል ድረስ እንዴ ቦታ የሆነ ምርጥ ቦታ ወስዳችሁ ላይ የሆነ ቦታ የሰው ልጅ ከባድ ነው። ብዙ ነገር ያወራል፣ ኔጌቲቭ ነገር ያወራል። ዝም በሉ። ምግብ ቤት በጣም ብዙ አግኝተን በልተናል። ኔጌቲቭ ነገር ነው ያወራው። ዝም በሉ። ታውቀው ከመጣን ቀን ጀምሮ በቃ ሜሪተኛ ተደብቃ የምታረገው ነገር ነበር አይደለም። ተመችቶኛል ካለች ተመችቶኛል ትበልጁ ተመችቶኛል እንጂ ማለት ነው። አንዳንዱ ሰደድ ዝም በሉት። ተመችቶናል። ያ እና ግን የምር ጋይዝ ኮመንታችሁ ብዙዎቻችሁ ከስታችኋል የሚል ነው። ልክ ናችሁ፣ ከስተናል። ብዙዎቻችን 4-5 ኪሎ ነው የቀነስ ነው። ምክንያቱም አትልፉም ወንድ ልጆች 4-5 ኪሎ ነው እውነት የቀነስ ነው ማለት ነው። ምክንያቱም በቃ የምንበላው ምግብ ምንም እንዴ ሲጀመር 15 ሞላ ነበር። የምር ሲመጣ ራሱ 12 ምናምን ነበር። እዛ ላይ 15 ይቀነሳል ጋይስ። ዜሮ ኔጌቲቭ ነበር። እግዚአብሔር በጣም የምትሰጡን ፍቅር አለ። መንገድ ላይ ስታገኙን፣ ምግብ ቤት ስታገኙን፣ ሾፒንግ ቦታ ስታገኙን ለምትሰጡን ፍቅር ለምትሰጡን ክብር በጣም ነው የምናመሰግናችሁ። አሁን ግን የሆነ ትንሽ ያልተግባባሁት አዲስ ነገር ልታወሪ አይደለም። ፀጉሬን ይሰራል ቶሎ ብዬ ስል ይፈርሳል። ይዩት በቃ አየሩ በጣም ነው የሚሞቀው። በቃ እሱ ነው ሙቀቱን ያው ገለጥለጥ በማለትም ምናምን እየሸወር ነው ሙቀቱን። አንዳንዴ ጽግሻ ለምንድን ነው የተገላለጠ ልብስ የምትለብሽ ምናምን ያው ሀገሩ ሙቀት ነው። እኛ እንደለመድ ነው ምናምን እንደ አዲስ አበባ አይደለም። ስለዚህ ባለን አጋጣሚ በቃ ሌላ ነገር ፈልገን ምናምን ሳይሆን መገላለጡ ሙቀቱ ነው። አየሩ እና አቅርቦቱ ይወስነዋል። ገባችሁ አይደለ? አቅርቦቱም አሪፍ ነው፣ እዚህ ልብስ አሪፍ ነው። እንትንም ምድር አየሩም ደግሞ እንዴት ነው የደፈቀሽ ውስጥ በኢየሱስ አንቺ ደረገጥኩኝ። ፀጉሬ ከተበላሸና በማግስቱ ወደ መሰራቱ አንቺ ሲገሩሽ ዛሬ ተሰርቼ ማለት ነው ተሰርቼ ትንሽ ነው ወቅ ያረኩት።
ወይኔ ሀገራችን አባቴ ቀዝቃዛም አይደለች ሙቀትም አይደለች፣ የምትመች ሀገር ናት የኛ ሀገር አባቴ። ሌላ ሀገር አሁን ሳውዲ ላይ ማለት ነው በጣም ሙቀት አለ። ኡፍ ዱባይ ደግሞ የባሰ ነው እያሉ ነው፣ ግን ዱባይ በጣም ሀይል አለው ብለዋል። አሁን ሳውዲ ላይ ውጭ ላይ ያው እኛ ብዙም አንወጣም፣ ግን በጣም ሙቀት አለ ሳውዲ ራሱ። ያው ሙከይፍ ምናምን ስለሚከፈት ነው እንጂ ሴቶቹ በሙከይፍ ስለ ሙቀትና ቀዝቃዛ እነሱን ስለማያውቁት ነው እንጂ በጣም ሙቀት ነው አሁን ውጭ ላይ የሚሰሩት ማለት ነው። ዱባይ ደግሞ ከዚህ የባሰ ነው ሲሉ እኔ ይገርመኝ ነበር የምር። ወይኔ እናትዬ የኔ ውዶች እናንተ ዘና ዘና ብላችሁ ማለት ነው ወደ አገራችሁ ተመለሱልኝ። አባቴ ውብ ሀገር አለችንና ማትሞቅ ማትቀዘቅስ የምር አየሯ እኮ የምትመች ሀገር ናት ኢትዮጵያ ማለት ነው። ትኖርልን ሲሪየስ እና ዱባይ ላይ ደግሞ ሙቀት ሁሉ ብዙም ሰው ሙቀት እያሉ ነው። እስቲ ሙቀት ሄዳለው እያሉ ነው። እንኳን እንደዚህ ጠጉር ተሰርቶ ተተኩሶ በዝባላበት ፋሲል ማለት ነው። የምር እንደው ተሰርታ ወጣች አያስመስልም ማለት ነው። አሁን ኢትዮጵያ ላይ ተሰርተው አንድ ሳምንት ወርም ሊቀመጡ ይችላል። ምክንያቱም ምንም ሙቀት ስለሌለ ያኔ የሚመች አየር ስለሆነ ማለት ነው። እና ማሻአላ ብያለሁኝ። በጣም ነው ደስ የምትሉት። በርቱልኝ ነው የምለው እኔ መቼም አንዴ ጸጉራችን ምናምን ቶሎ ነው የሚበላሸው። ሙቀት አለ፣ ግን ደግሞ ይሄ ታይም እንደውም አሪፍ ታይም ነው የመጣችሁት። ከዚህ ይብሳል ሙቀቱ ምናምን የተባለው። ጸጉራችን ማለት ስንት የገዛሽውን ጸጉራችን ትላለች ይዞራል ጋይስ ይዞራል። አይ ኖ ና ብላ ከበላህ በኋላ እስቲ ደህና ትሆን ይሆን? በጸጉራችን እኛ ዊዛውት ሜካፕ የምንወጣ ሰዎች ነን። መጣ ጸጉር ዝም በል ፊታችንን ታጥበን ብቻ የምንወጣ ሰዎች ነን። ያስተከልት ነው እንደ ይሄ በእንትን ያመጣው እንናገር እንዴ? በነገራችሁ ላይ ጋይስ የማይሆን ቦታ ላይ ሜዲክሲድን አትጠቀሙ። ምክንያቱም